እንደምታዩኝ እንግዲህ እየተጓዝኩ ነው። የምንሄድበት ቦታ ዛሬ የጃፓኒዝ ጋርደን ነው። የቼሪ ዛፎች ያሉበትና አካባቢው በጣም ያምራል። አበቦቹ ይፈካሉና ፒንክ ነው የሚሆነው ሁሉም ቦታ። ትወዱታላችሁ ብዬ አስባለሁ። ከዚህ በፊት መጥቻ አውቃለሁ። ሰሞኑን እየተመላለስኩ ነበረ እና ዛሬ እስቲ እዚህ ከጓደኞቼ ጋር አሳልፋለሁ ብዬ ነው አመጣጤ። ታዩታላችሁ። በጣም አመስጋኝ ነኝ። አሁን ሰመር በመምጣቱ ደስተኛ ነኝ። ሰመር ላይ በጣም ያምራል እዚህ ሀገር ሁሉ ነገር። ዛፎቹ አረንጓዴ ይሆናሉ፣ ጨለማው ያልፍና ብርሃን ይመጣል። በጣም ፀሐይ እንደ ልባችን ይሆናልና እሱን ነገር እወደዋለሁ። አም ሶ ግሬትፉል እነዚህ ነገሮች በማድረጌ። እንግዲህ እዚህ ዞር ዞር እያልኩኝ ዛሬ እያየሁት ነው ቦታዎቹን እና በጣም ሁሉ ነገር ፒንክ ነው። እኔ ሰመርን በጣም ወደዋለሁኝ። እጽዋቶቹ አረንጓዴ ይሆናሉ፣ አበቦቹ ያብባሉ እና ውበቱ በደንብ የሚታየው ይሄ ጊዜ ላይ ነው። በተለይ የዚህ የጃፓኒዝ ጋርደን የቼሪዎቹ ፕላንቶች ፒንክ የሚሆኑበት ጊዜ ነው። እንደምታዩት በዙሪያ በደንብ ከለርፉል የሆነ ነገር ነው እና ሰዎች በየቦታው ነው ያሉት። አንደኛ ዛሬ እንደዚህ የማደርግበት ምክንያት ካሜራ ፊት እንደፈለኩ መሆን እንድችል ምቾት እንዲሰማኝ በዛው እንደ ልምምድ አስቤው ነው። ሁለተኛ ደግሞ የሳምንቱ የሰመርን ላይፍ ማሳየት ፈልጋለሁ። አንደኛ ለእናንተ ለማሳየት ስለምፈልግ ነው። ሁለተኛ ደግሞ በዛው እግረ መንገዴን ምክንያት ይሆነኛል ቤቴ ላለመቀመጥ ቅዳሜና እሑድን ወጣ እያልኩ እንደዚህ አዳዲስ ቦታዎችን መጎብኘት፣ አፕሪሼት ማድረግ ያለብኝን ነገር አፕሪሼት ማድረግ፣ ከእናንተም ጋር ማጋራት። ብዙ ነገሮች በህይወታችን በድንዛዜ የምናልፋቸው ነገሮች አሉ፣ ዋጋቸውን የማንረዳው እና ብዙም ትኩረት የማንሰጣቸው የምንረሳቸው በማንነታችን ያገኘናቸው ፕሪቪሌጆች፣ የሆነ ቦታ በመኖር የምናገኛቸው ፕሪቪሌጆች፣ የሆነ ቋንቋ መናገር፣ የሆነ አይነት ሰው መሆናችን፣ እነዚህ ሁሉ ነገሮች የራሳቸው ዋጋ አላቸው እና በተለይ እንዲህ አይነት ሁኔታዎች ላይ ነገሮችን አብረን እያየን
አብረን እየተመለከትን ስንሄድ በዙሪያችን ያሉ ትንንሽ ነገሮችን አፕሪሼት እንድናደርግ እድሉን ይሰጠናል ብዬ አስባለሁና ይሄ ሁሉ መዞርና ማየት ነገሮችን እዛ ቦታ ላይ ሊያደርሰን ይገባል ብዬ አስባለሁ። በተረፈ እንግዲህ እንደምታዩት ነው። በጣም ብዙ ሰው ነበር የነበረው። ቀኑ አንዴ ዝናብ፣ አንዴ ደመና፣ ብዙ ነገሮች እየተፈራረቁ ነው። አሁን የደረስነው እያንጠባጠበ ነበረ። አሁን ደግሞ ፀሐይዋ ለመውጣት ነገር እየሞከረች ነው እንደምታዩት ወደዛ ጋር እና ይህንን ይመስላል። ጨርሼ መቅረጼን ወደ ቤት እየተመለስኩ ነው እና ምን ኖቲስ አረኩ መስላችሁ? ቭሎግ ማድረግ በጣም ከባድ ነው። ካሜራ ይዞ በተለይ ሰዎች የበዙበት ቦታ እንደዚህ ከካሜራ ጋር እያወሩ ኑሮን መግፋት በጣም አዳጋች ከባድና ጭንቅላትን የሚያዞር ነገር እንደሆነ ዛሬ ተምሬያለሁ። እና ያው አዲስ ነገር መማር ጥሩ ነው። ራስን ከምቾት ቀጠና አውጥቶ ደግሞ እንደዚህ ቻሌንጅ ውስጥ መክተትም ራሱን የቻለ አንድ የሚያጠነክር ልምምድ ነው ብዬ አስባለሁ እና እንደሱ በማድረግ ደስ ብሎኛል። የዛሬው መደምደሚያ ሀሳብ ሊሆን የሚችለው የቀኑ መዝጊያ ይህን ነገር በድል መወጣቴ ነው እና እሱን ማስታወስ ፈልጋለሁ እዚህ ጋር